ሙሽራዋ አይጥ። ዘሩጣ የተሰኘች አይጥ ነበረች። አንድ ቀን በጠዋት እናቷ ወይዘሮ መሩጣ ከእንቅልፏ ቀሰቀሰቻት። ተነሺ፣ ለምሳችን ምግብ ፈልጊ አለቻት። ዘሩጣ ምግብ የምትፈልገው በየሰው ቤቱ ጓዳ እየገባች ነው። ወደ ቤቱ የምትገባው ቀዳዳ ካገኘች ወይም ራሷ ቆፍራ ነው። ቀስ ብላ ተረብቃ ትገባለች። ከዚያን ልጆች በልተው ያስቀሩትን ትርፍራፊ ሰርቃ ትበላለች። ሌላውን ደግሞ ለእናትና ለአባቷ ትወስዳለች። ዘሩጣ ምግብ ስትፈልግ ቆየችና አገኘች። ያገኘችውም አንድ ትንሽ ልጅ ሳይከድን ያስቀመጠውን ዳቦ ነበር። ከዛ ልጁ ሳይመጣባት ቶሎ በላችና የቀረውን ለእናትና ለአባቷ ወሰደች። እቤቷ ደርሳ ስታይ እናቷ ለካ ተመልሳ ተኝታለች። እንቅልፍ ይዟታል። የዘሩጣ አባት አቶ ኩርኩሬ ደግሞ ምግብ ፍለጋ ወጥቷል። እቤት የለም። ዘሩጣ ያመጣችውን ዳቦ ይዛ ቁጭ አለችና ማሰብ ጀመረች። በቃ እማዬ ተኝታለች፣ አባዬም የለም፣ ሁሉንም እኔ በበላውስ ብላ አሰበች። ሐሳቧንም ተገበረች። ስትበላ በጣም ጠገበች። ሆዷ ተነፋና አመማት። ተኝታ እማዬ፣ አባዬ ሆዴን አመመኝ አለች። በዚህን ጊዜ አባቷ አቶ ኩርኩሬ ያገኘውን ዳቦ ይዞ መጣ። የዘሩጣ እናት ወይዘሮ መሩጣ ወደ ዘሩጣ መጣችና ምን ሆንሽ አለቻት። እንጃ እማዬ፣ ሆዴን አሞኛል አለች ዘሩጣ። ምን በልተሽ ነበር ብላ ጠየቀቻት። ምንም አልበላሁም ብላ ዋሸች። ዘሩጣ ታዲያ ሆድሽ ለምን ተነፋ አለቻት። ዘሩጣ በዚህን ጊዜ አፈረች። በመዋሸቷ ተጸጸተች። ተነስታ ወደ እናቷ ተጠጋችና ብዙ ስለበላው ነው የታመምኩት፣ እማዬ በመዋሸቴ ይቅርታ አድርጊልኝ አለች። ከጠገብሽ በኋላ ብዙ አትቢ፣ ቁንጣን ይዘሻል፣ ደግሞ አትዋሻል ያልኩሽም አለቻት። ሁለተኛው አልዋሽም እማዬ እባክሽ ይቅርታ አድርጊልኝ አለች ዘሩጣ። በይተኝና ረፍት አድርጊ ይሻልሻል አለ አቶ ኩርኩሬ። ዘሩጣ እንደተነገራት ጋደም አለች። ከእንቅልፏ ስትነቃ ብዙ የአይጥ እንግዶች ቤት መጥተው ነበር። ቀስ ብላ ተነስታ ለሁሉም ሰላምታ ካቀረበች በኋላ እንደገና ምግብ ፍለጋ ወጣች። አንድ ቤት ውስጥ ገብታ ስትሰርቅ ማሙሽ የሚባል ልጅ አያት። ደነገጠች። ማሙሽም ደነገጠ። ለእናቱ ነገራት። የማሙሽ እናትም ዘሩጣን በዱላ ልትገላት ነበር። ግን ዘሩጣ በእግሯ ስር አልፋ አመለጠቻቸው። ማሙሽም አይጧ ምግቤን በላችብኝ ብሎ እያለቀሰ ለእናቱ ነገራት። እናቱ ደግሞ አይጧ ምግብህን የበላችብህ በደንብ ስላስከደንከው ነው፣ ለወደፊቱ በደንብ ከርነ ማስቀመጥ ይኖርብሃል። እኔ ግን ከበፊቱ የተሻለ ዳቦ እደፋልሃለሁ፣ አታስብ አለችው። ዘሩጣም ተመልሳ እቤት ስትገባ አባቷ ተቆጣት። የት ሄደሽ ነው የጠፋሽው ዘሩጣ ዘረጥራጣ አላት። ምግብ ፍለጋ ሄጄ ነው አለች ዘሩጣ። ቅድም ያየሻቸው እንግዶች ኬቴብሬ የሚባል ባል አምጥተውልሻል አላት። እምብዬ አባዬ፣ እኔ ባል አልፈልግም አለች ዘሩጣ የተነጠነጨች። እንዴት ባክሽ፣ ባል ማግባት አለብሽ፣ አባቴ ስለሆንኩ ድርሻለሁ። እንዴት አባዬ፣ ባላገባስ አባዬ ቢቀርብኝስ አለች ዘሩጣ። ዘሩጣዬ፣ ወልደሽ ዘር መተካት አለብሽ፣ የራስሽን ትዳር በመስራት አለብሽ። ደሞም እኛ አይጦች ልክ እንደ ሰው ልጆች ትምህርት ቤት ሄደን ስለማንማር አግብተን ወላጆቻችንን መርዳት አለብን። አንቺም አግብተሽ እኛን እርጂን። አየሽ ዘሩጣ ዘረጥራጣይ አላት። ዘሩጣ አለቀሰች። አባቷ ስለተቆጣትና ስላዘነች። እኔ አባትሽ የምልሽን አትቀበይኝም አላት። ዘሩጣ ጥቂት ካሰበች በኋላ ወደ አባቷ ተጠግታ እሺ አባዬ፣ ምክርህን እቀበላለሁ፣ ትዕዛዝህንም አከብራለሁ አለች። ቃል